ያን መጣል ተመልከቱ። ሀገሪቱ መሸከም ከሚገባት በላይ ገንዘብ በግለሰቦች እጅ ገባ። አብይ ራሱ ማተሚያ ቤት ሰርቶ እያተመ ነበር። ከውጭ ሀገርም ያስገባል። እነዚህ ትግሬና ኦሮሞዎች ተደራጅተው ተጫወቱብን። አንድ ሀገር በሀገሪቱ የወርቅ ክምችት ወይ ደግሞ ጂዲፒ መጠን ነው ገንዘብ መዘጋጀት ያለበት። 51 ቢሊዮን ዶላር የታወቀው ነው። ያልታወቀውን ተውት። እናዜም መስፈን የተባሉ መሀይሞች እኮ በአንድ ቀን 1.2 ቢሊዮን ዶላር እኮ ፋብሪካ ሲያስመርቁ አየን እኮ። እነዚህ መሀይሞች ከየት አምጥተውት? ይቺ መሀይም ሰማል መለስ ደግሞ መጣ ስለነ ወያኔዎች ወርቅ ማሸሽ ትነግረናለች። ያንቺ 14 ቢሊዮን ዶላር ሰማል ዩ ኢዲየት ዋት ዩ ቴክን አባውት daughter of Mele Zenawi, what you talking about? What about your corruption? You push $1 billion in the name of Ethiopia, just by your name. We have an transfer gold. I know that. What about your man? We saw the news. $1.2 billion. You establish a factory in Uganda. Why don't you tell us about your corruption? ይሄን ለምን አትነግረንም? ሰማል መለስ አባቷ ስላስቀመጠላት የመጀመሪያ 5 ቢሊዮን ዶላር ዛሬ ደግሞ እናቱ ያስቀመጠችላት 16 አካባቢ ቢሊዮን ዶላር ኦልሞስት 20 ቢሊዮን ዶላር ለምን አትነግሪንም? አንቺ ግን ህዋቶች ወርቅ እያሳለፉ ነው። አንቺ ማሳለፍ ስላልቻልሽ እነ ደብረጽዮን ብቻቸውን እያሻለፉ ነው። ጌታቸው አሰፋ ያን መጣል ተመልከቱ። ሀገሪቱ መሸከም ከሚገባት በላይ ገንዘብ በግለሰቦች እጅ ገባ። አብይ ራሱ ማተሚያ ቤት ሰርቶ እያተመ ነበር። ከውጭ ሀገርም ያስገባል። እነዚህ ትግሬና ኦሮሞዎች ተደራጅተው ተጫወቱብን። አንድ ሀገር በሀገሪቱ የወርቅ ክምችት ወይ ደግሞ ጂዲፒ መጠን ነው ገንዘብ መዘጋጀት ያለበት። 51 ቢሊዮን ዶላር የታወቀው ነው። ያልታወቀውን ተውት። እናዜም መስፈን የተባሉ መሀይሞች እኮ በአንድ ቀን 1.2 ቢሊዮን ዶላር እኮ ፋብሪካ ሲያስመርቁ አየን እኮ። እነዚህ መሀይሞች ከየት አምጥተውት? ይቺ መሀይም ሰማል መለስ ደግሞ መጣ ስለነ ወያኔዎች ወርቅ ማሸሽ ትነግረናለች። ያንቺ 14 ቢሊዮን ዶላር ሰማል ዩ ኢዲየት ዋት ዩ ቴክን አባውት daughter of Mele Zenawi, what you talking about? What about your corruption? You push $1 billion in the name of Ethiopia, just by your name. We have an transfer gold. I know that. What about your man? We saw the news. $1.2 billion. You establish a factory in Uganda. Why don't you tell us about your corruption? ይሄን ለምን አትነግረንም? ሰማል መለስ አባቷ ስላስቀመጠላት የመጀመሪያ 5 ቢሊዮን ዶላር ዛሬ ደግሞ እናቱ ያስቀመጠችላት 16 አካባቢ ቢሊዮን ዶላር ኦልሞስት 20 ቢሊዮን ዶላር ለምን አትነግሪንም? አንቺ ግን ህዋቶች ወርቅ እያሳለፉ ነው። አንቺ ማሳለፍ ስላልቻልሽ እነ ደብረጽዮን ብቻቸውን እያሻለፉ ነው። ጌታቸው አሰፋ